የሚገልጽ ይመስለኛል። ፕሮፋይላችን ምንድነው ያደረኩት እኔም ተንሶታችን መልካም መንገድ ብዬ ያው ዌልካም ሆም ቱ ኢትዮጵያ ነው። እንኳን ወደ እንግዲህ ኢትዮጵያ ውስጥ ያለን ዌልካም ነው፣ እናንተ ደግሞ ዌልጎ ነው ማለት ነው። ዌልጎ ነው የምትሉ። ስለዚህ ለምን እንደሆነ ትናንትም ስለሰማችሁ ማለት ነው ይህ ፕሮግራም የተዘጋጀው። ውጭ ሀገር ላላችሁ ዌልጎ፣ ኢትዮጵያ ላላችሁ ደግሞ ዌልካም ነው እና እስከ ማልቀስ ድረስ ነው የደረሰችው እውነት ለመናገር ለፋሚሊ ያላት ፍቅር ማለት ነው። አንዳንዶቻችን ደግሞ ጭራሽ ከፋሚሊ ጋር ምንም ፍቅር የሌለን በተለያዩ ነገር ፍቅር እንደሌለን የሚያሳብቅ የሚያስነቃ የሚያሳውቃል በተለያዩ ነገሮች ማለት ነው። ፍቅር እንደሌለን ከፋሚሊ ጋር ብዙ የሚያራርቁን ነገሮች ፍቅር በማነስ እኔ ተንሱ ቤት ስለሆንኩም አይደለም ለተንሱ የምመሰክረው፣ የኔ ልጅም ስለሆነች አይደለም ለተንሱ የምመሰክረው። ተንሱ በስራ ብቻ ሳይሆን ተግታ በመስራት ብቻ ሳይሆን ልጆቿን በመደንብ በማገዝ በማስተባበር ብቻ ሳይሆን የዋህ ናት። እውነት ለመናገር በጣም የዋህ ከሚለው ውስጥ አይገልጻትም፣ የዋህነት አይገልጻትም። እኔ እስኪ አላውቅም ብቻ ተሳስቼ ሊሆን ይችላል አይችልም፣ እኔ እንደማውቀው ማለት ነው ከንስር ፋሚሊ እስከዛሬ ያኮረፋት ሰው የተኮረፋት ሰው አለ ብዬ አላስብም። ምክንያቱም ከአንደበቷ መጥፎ ነገር አይወጣም። ሃይማኖት ሳትለይ ቀይ ጥቁር ሳትል ብሔር ሳትመርጥ በሁሉም ነገር እውነታ እንዲሆነች እህታችን አንዷ ትንሣኤ ናት። እስከዛሬ በተንሱ ላይ ምንም እኔን ለምሳሌ ብዙ የምትጠሉ ልጆች ትኖራላችሁ፣ ብዙ የምትወዱ ልጆች ትኖራላችሁ፣ የምትጠሉ ልጆች ትኖራላችሁ። በተንሱ ግን ይሄ ነገር አለ ብዬ አላስብም፣ እንደራሴ ማለት ነው እንደራሴ እና ምርጥ እህታችን ከንስር ፋሚሊ ውስጥ አንዷ ምርጥ እህታችን ከምትባለው እውነት ለመናገር ትንሣኤ ናት። ይህ ለምሳሌ አንድ ሰው ለምን ነው ለትንሣኤ ፕሮግራም የተዘጋጀው ብሎ ሲታወቅ እንደምታውቁት ነው ያላት የስራ ትጋት፣ ያላት የስራ ልፋት፣ ያላት ፋሚሊው ላይ ለማስተባበር ያላት ጥረት ብቻ ብዙ ነገር አለ። እንዲያው አካበድካት እንደማትሉ ተስፋ አለኝ፣ ወይም ደግሞ ብዙ አወራህ እንደማትሉ ተስፋ አለኝ በትንሣኤ በኩል ማለት ነው። እና ትናንትናም ፍቅሯን ስላሳየቻችሁ እንዲያው ስላለቀሰች ብቻ አይደለም፣ ቀደም ብዙ ስለተናገረች የተናገረችውን በተግባር ስለምትፈጽምና እህታችን ብዙ አላወራን ያልቆጣጠሩ መልካም መንገድ ይሆንልሽ። የምታምኚው አምላክ በምትሄጅበት ሁሉ ጥላ ከለላውን የጠብቅሽ። ሁልጊዜ እንደምላችሁ በጸሎት ሰዓት በስር ጫማ በላይ ጥላ በፊት ባላ ቀኝ ግራውን ጠብቃ እመቤታችን መድኃኔዓለም ጠብቋችሁ ለሀገርሽ አብቅታ በሰላም ትመልስሽ እላለሁ። ሁላችንም እውነት ለመናገር ከራሴ ጀምሮ ከትንሣኤ አርአያ እንውሰድ፣ ከራሴ ጀምሮ ማለት ነው። እኔም ወጣ ያለ ባህሪ ሊኖረኝ ይችላል፣ እኔም ለሁሉ የሚያስማማ ባህሪ ላይኖረኝ ይችላል እና ከትንሣኤ ሁላችን መልካምን ነገር በጎነትን የስራ ትጋትን እንማር እላለሁ። የስራ ፍላጎቷና የመስራት ፍላጎቷ የቤተሰብ ያላት ፍቅር የንስር ፋሚሊ ያላት ፍቅር ከትንሣኤ እንማር። በተለይ ልጆቿ ታድላችሁ ነው ለመናገር፣ ልጆቿ ታድላችሁ ነው። ትንሣኤን የመሰለች እናት፣ ትንሣኤን የመሰለች መካሪ እናት አለቻችሁና ማለት ነው። ለእናንተ ብቻ ሳይሆን ለንስር ፋሚሊ በመሆኗ መታደላችሁ ነው እና ጠንክሪልን። ከዚህ በላይ ደርሰሽ ተመልሰሽ ቤተሰብንም ሰላም ብለሽ ደህና ቆይተውሽ ቤተሰብን በሰላም እንድትመለሽ ያድርግሽ። ክበሪልን፣ ጠንክሪልን እንደ ንስር ፋሚሊ። ያው ከዚህ በላይ ማድረግ ሁላችን ለምሳሌ እንደተናገርኩ ቅድም ለምንድን ነው ትንሣኤን ያከበርንላት? ትንሣኤ በደንብ ስለምትሰራ፣ በደንብ ስለምትታወቅ፣ በደንብ ስለምትግባባ፣ በደንብ የሰውን መቀየር ፍላጎት ስለምትፈልግ ነው። እኛስ እውነት ከራሴ ጀምሮ ብንወጣ ወይም ደግሞ የሆነ መንገድ ሽኝት ይደረግልናል ወይ? ወይም ደግሞ የሆነ ቦታ ጠፍተን ቆይተን ብንመለስ ዌልካም ሰው ይቀበለናል ወይ? ይህ የሚያጠያይቅ ነው። ማን ነው ዌልካም ብሎ የሚቀበለን? ማን ነው ዌልካም ብሎ የሚቀበለን? ማን ነው? እስኪ ዌል ብሎ በምንሄድበት ሁሉ ሰላም እንዲገጥመን የሚያከብርልን ማን ነው? ለዚህም ነው በፋሚሊው በደንብ ታዋቂ የሆናችሁ ስሩ፣ ለሰዎች ቅን ሁኑ፣ ለሰዎች የዋህ ሁኑ እያልኩ የምናገረው እና ሁላችንም እኔ ከመናገር በፊት ነው በነገራችን ላይ እንደ ዌልጎ ብናደርግላት ብናከብርላት ብላችሁ ተናገራችሁ እና እህታችሁ በድጋሚ መልካም መንገድ ይሁንልሽ፣ በሰላም ደርሰሽ በሰላም እንድትመለሽ ያድርግልሽ።
እኔ ጋር ትንሽ ጫጫታ መረብሻም ስላለ እዚህ ጋር ባቆም ይሻለኛል። ከላይ ጀምራችሁ ከሌ ከሌ ሳይባል ሁላችሁም መልካም ጊፍት ስጡ። አይደለም ወይም ደግሞ የተለያየ ነገር አይደለም አድርጎ የተባላቸው ያለው መልካም ምኞታችሁን ጊፍት መላክ የምትችሉ በጊፍትም በተለያየ ነገርም መልካም ምኞታችሁን ግለጹላት እላለሁ። ከይህንን የተስፋኛዋ ጀምሩና ቀጥሉ ሁላችሁም እና መግባት የሚፈልጉ ልጆችን በየተራ እንዲገቡ አመሻችሁ ሁላችሁም። ጨርሳል ዳኒ? ጨርሻለሁ። እኔ ተስፈኛው ቀጥይ። በዚያውም እስኪ የማን ልጅ እንደሆነች ሁላችሁም እስከ ላይ እስከታይ ማለት ነው ከእኔ ተስፈኛው እስከ ኪያ ኤጀንት ሁላችሁ ከላይ እስከ የማን ልጅ እንደሆናችሁ ጭምር እየተናገራችሁ ብትታወቁም ባትታወቁም እግር መንገዳችሁ የማን ልጅ እንደሆናችሁ ጭምር እየተናገራችሁ ቀጥሉ። ይቅርታ ዳኒ የኔ ልቅደም። እሺ ሻለም ይቅደም። እሺ ያው እንግዲህ እኔ አልማዝ ሞላ እባላለሁ። ያው የእናንተ የሁላችሁም ታናናሽ እህት ነኝ። ያው የዳኒ ልጅ የአባቴ ልጅ ነኝ ማለት ነውና ትንሱዬ እንግዲህ በሰላም ግቢ። መልካሟ እህታችን በሰላም ለሀገርሽ መሬት ያብቃሽ። በሰላም ግቢልን ነይልን እንላለን። ያው እንግዲህ ከመጣሽ ከቻልሽ ጠይቅን፣ ሳትጠይቁን አትለፉ እንላለን። ያው ከተመቻችሁ ኢትዮጵያ ያለን ማለት አዲስ አበባ ያለን ላለሁ በዚሁም አቀርባለሁ። ትንሽ ሊቆራረጥም ይችላል ግጥሙ፣ ይቅርታ አድርጉልኝ። ያው ልቤ ትንሽ ወደዛ ስለቆመ የሶስት ሰዓትን ፕሮግራም ስላለ ስራ ስላለኝ በይ ተቀበይልኝ ሀገሬ ኢትዮጵያ መጣችልሽ ልጅሽ ስደቷን ጨርሳ ወደ አንቺ ልትመጣ ተቀበያት እና በሰላም በደስታ እዛው አስቀምጫት በቅድስቷ ቦታ ሀገሬ ኢትዮጵያ የቅዱሳን ሀገር የቅዱሳን ቦታ ጎንደር ፋሲለደስ አክሱም ላሊበላ ግሸን ማርያም አባይ የታሪክ አውድማ ልጅሽ በስደት ሀገሬን ሀገሬን እያሉ ሁሌ ሲያመነቱ ያንቺን ፍቅርና የወገኑን ፍቅር እረ እንዴት ይኑሩ በስደቱ ሀገር ምን ይዤ ልሂድ ምንስ ይዤ ልግባ እያልን ሁሌ ጠዋት ማታ እድሜያችን አለቀ በስደቱ ቦታ ታሪክሽን ሳንቅ ታሪክሽን ሳንቅ ታሪክሽን ሳንሰማ እናት አለምዬ እምዬ ኢትዮጵያ እህት አለምዬ በሰላም ግቢና ኑሪልኝ ባገርሽ ይበቃል እንግዲህ መኖር በስደት አይተሽዋል እና የስደቱን ጣጣ እግዚአብሔር ፈቅዶልን እኔም እስክገባ በይ አንቺ ቅደሚ ወደ ኢትዮጵያ ሀገሬ ቅድስቲቱ ቦታ እህቴ ቆርጣለች ወደ አንቺ ልትመጣ ሁሉ የናፈቃት የአገር መዓዛ ሰዓት ትቆጥራለች ሻንጣዋን ቆልፋ እረ ስንቱን ናፍቃ ትሞታለች ተቀበያት እንጂ ባንቺ ትኮራለች። ዕጣኑ ቅዳሴው በየሰዓታቱ ሲደርስ ደስ ይላል ድርሳኑ ጸሎቱ ሁሉም በአገር ያምራል ሳይበሉ መጥገቡ በይ በሰላም ግቢና ተደሰች እህት አለምዬ እንገናኛለን እመጣልሻለሁ እኔም ስደቴን ጨርሼ አትለይኝ አልል ያለውት በስደት እኔም እመጣለሁ አያኮራም ስደት እህት አለምዬ በሰላም ግቢልኝ እኔም ሰላም ልሁን መድረሽን አሰሚኝ ባይሆን አንሺው ስልኩን ድምፅሽንም ልስማ እልል በይ ሀገሬ ኢትዮጵያ ልጅሽ ተመለሰች ስደቷን ፈጽማ ኢትዮጵያ ተቀበይ በሰላም በደስታ ከእንግዲህ ይበቃል የስደቱ ዋና ከእንግዲህ ይበቃል የጨለማው ዋና ከእንግዲህ ይበቃል የመከራው ዋና ለዘላለም ኑሪ እምዬ ኢትዮጵያ ልጅሽ መጣችልሽ ተንሱዬ በሰላም በደስታ አገርሽም ገብታ ፖፖን ትሰራለች በዝማሬውና እንዲሁም በጸሎቱ ተግታ ሁሌም ትሰራለች። አለን ከእንግዲህ ንስር ፋሚሊዎች በአገራችን ኮርተን ሁሌም እንኖራለን። እንሰራለን ብለን ቆርጠን ከተነሳን የማይሰራና የማይታለፍም ሁሉ ነገር የለም።
አገሬ ኢትዮጵያ በሰላም ተቀብለሽ ልጅሽን በምሰራው ስራ በሁሉም ትርፋማ አድርገሽ ውጤታማ አድርገሽ ዳግም ትንሣኤንም ከፍ አድርገሽ አሳይን። ዳግም ትንሣኤንም ከፍ አድርገሽ አሳይን። አመሰግናለሁ። ያው ለተቆራረጠው እንግዲህ ይቀርባሉ። እሺ አልማዝ ተንሶዬ መልካም መንገድ ብለናል። እንግዲህ እግዚአብሔር አምላክ በሰላም በፍቅር ወደ ሀገርሽ ያስገባሽ እና እኛም ለዚህ ቀን ያብቃን እላለሁኝ። በእውነት በሰላም ግቢ። የዳንኤል ልጅ ነኝ። በዛ አጋጣሚ ያላወቃችሁ ጨርሻለሁ። ግጥም የለኝም። እሺ አይንዬ እናመሰግናለን። ሁላችሁ ሰዓት ስለደረሰ ፕሮግራም ስላለ አጠር ለማድረግ እንሞክራለን። ግጥም ያላችሁ በተለያየ ነገር ዋናው ስሜታችሁ መግለጽ ነው። ጊፍት ያላችሁ በጊፍትም በተለያየ ነገር ማገዝ ትችላላችሁ። እኔ ተስፈኛዋ የሚሰማ ከሆነ ወደ አንቺ ተመልሼ ልምጣ። እኔ ተስፈኛዋ መቀጠል ትችላለሽ። እኔ ተስፈኛዋ ቀጥ እንዴት ናችሁ? እንኳን በሰላም መጣችሁ። ተንሱቴ በሰላም በጤና ለሀገርሽ አብቃሽ። ቤተሰቦች ጋራ በሰላም በደስታ የምትገናኝ አላህ ሱብሃነሁ ወተዓላ ያድርግሽ። እሺ እኔ ተስፈኛዋ እናመሰግናለን። ሁላችሁ ፈጠን እያላችሁ የስሜታችሁን ሁሉን መግለጽ ትችላላችሁ። አለም ማስናቀ ይሰማል። አለም አስናቀ አለም አስናቀ የሚሰማሽ ከሆነ ወደ አንቺ ልምጣ። እሺ የተሰማት አይደለም መሰለኝ ሰዓት ስለሌለን ወደ ቀጣይ ሄዳለሁ። ታዳጊዋ ነኝ። የእኔ ስራ ይሰማል። ታዳጊዋ ይሰማሻል? ይሰማል። ቀጥይ። እንኳን ለሀገርሽ አበቃሽ። በስደት ሀገር ቆይተሽ በሰማይ ምድር ላይ ብዙ አይተናልና መከራ ስቃይ። ዛሬ ግን ተፈታሽ ስደት አብቅቶ ስትገቢ ነውና ቤተሰብ ናፍቆሽ ጓደኝነታችን ጽኑ እንደ ዕለት የማይናወጥ ነው የለበት እጥረት። ካንቺ መለየቱ ቢሰማኝ ጉዳት ደስ ይለኛል በጣም ለሀገርሽ መብቃት። የናፈቁሽ ሁሉ በደስታ ይጥለቅለቁ በሳቅ በጨዋታ አንቺ ሲጠባበቁ ፈጣሪ ይጠብቅሽ መንገዱን ያቅናልሽ። ሰላም ለሀገርሽ ወገንሽ ያብቃሽ። ስደት አብቅቶና ደረሰ ቀጠሮሽ ደስ ይበልሽ እህቴ ተሳካ ጉዞሽ። እንኳን ለሀገርሽ አበቃሽ ለቤትሽ አበቃሽ። ፍቅሬ ሰላም አብሮሽ ይሁን። እሺ ታዳጊዋ እናመሰግናለን። ሁላችሁም እናመሰግናለን። እኔ ተስፈኛዋና እንትና የሚሰማችሁ ከሆነ ታዳጊዋ ነኝ ምናምን የሚለው የማን ልጅ እንደሆናችሁ በዚሁ እግረ መንገዳችን አስተዋወቁ። እሺ ያሚ ልጅ ነሽ? ማለት የእኔ ተስፈኛዋ? አዎ ያሚ ልጅ ነኝ። ያኔ አሁን ታዳጊዋ እሺ ታዳጊዋ ሁላችሁም ስማችሁ መጀመሪያ ማለት ስማችሁን ሳይሆን ስማችሁ ሌላ የሆነ ስማችሁን ጨምራችሁና የማን ልጅ ጨምራችሁ እንደሆናችሁ በዚህ እግር መንገዳችሁ ያስተዋወቃችሁ። ታዳጊዋ የማን ልጅ እንደሆነች በውስጥ አውርቼ ነበረ። ያው ያለውን ነገር መጨረሻ ላይ ገልጸዋለሁ። ኤልሳ ካለሽ ቀጥይ። ሚውት እያነሳችሁ ፈጠን አልኩት። እንዴት አመሻችሁ ብያለሁ። እኔ ኤልሳ ነኝ፣ የዳኒ ልጅ ነኝ። ተንሱ እንኳን ለዚህ ቀን አደረሰሽ ብያለሁ። በሰላም በፍቅር ወደ ሀገርሽ ግቢ። እመቤቴ ከልጇ ጋር ርቅፍ ድቅፍ አድርጋ ከቤተሰቦችሽ ታገናኝሽ። መልካም መንገድ እላለሁ። ጨርሻለሁ።
እሺ ኤልስዬ እናመሰግናለን። ሀረግ ሰላም ቤተሰብ እንዴት ናችሁ? እንግዲህ እኔ ሀረግ የአባቢ ልጅ ነኝ እና ተንስዬ መልካም መንገድ እግዚአብሔር አምላክ መንገድሽን ቀና መንገድ ያድርግልሽ። የምትዘክሪው ሰማዕቱ ቅዱስ ጊዮርጊስ በእውነት መንገድሽን ከፍታ አድርጎልሽ መልካም ሰላም መንገድ አድርጎልሽ ከቤተሰቦችሽ ጋር የምትገናኝ የምትደሰቺ ጊዜ ያድርግልሽ። በሰላም ደግሞ ጊዜሽን መልካም ጊዜ አሳልፈሽ ጥሩ ጊዜ አሳልፈሽ በሰላም ደግሞ ተመልሰሽ የምናገኝሽ እግዚአብሔር አምላክ ያድርገን። በእውነት ትናፍቅናለሽ። ምርጥ እህታችን ነች። ቃል የለኝም። ትህትናሽ፣ ሁሉ ነገርሽ በእውነት ድንቅ ነው። እግዚአብሔር በሚያውቀው ማለት ነው። እና በሰላም ግቢልን ወደ ሀገርሽ፣ በሰላም ከቤተሰቦችሽ ጋር ተገናኝልን። መልካም መንገድ። አመሰግናለሁ። እሺ ሀረግዬ እጅግ በጣም ነው የምናመሰግነው። ፀሐይ ታላቅና ብቸኛችሁን እያመሰገናችሁ ነው ያላችሁት። ወደ ሀገር መግባት ትልቅነት ነው እና ፀሐይ ቀጥይ። እሺ ሁላችሁም ምስሮች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የሀረግ ልጅ ነኝ። በጣም እንወድሻለን። በሰላም ነይልን። እግዚአብሔር ከአንቺ ጋር ይሁን። እሺ ፀሐይ ጨረሽ? እሺ ላይፍ ኢዝ ሾርት፣ ላይፍ ኢዝ ሾርት፣ ላይፍ የለሽም። አበበሽ ቀጥይ። አዎ ስለ ትንሱ ተነግሮ የሚያልቅ በርካታ ነገሮች ናቸው ያሉት። ነገር ግን ሩጥ እያልን ያለ ነው። እሺ አበበች። ረዱ ይቀጥሉ። ረዱ ሰላም እንዴት ናችሁ ቤተሰብ? እንኳን ደህና መጣችሁ ነው ብለናል። እኔ ለማታውቁኝ የትንሳኤ ልጅ ነኝ እና የኔ ውድ እናት በሰላም ከሙሉ ቤተሰብሽ ጋር ያገናኝሽ እና በሰላም ተመለሽልን እላለሁ። መልካም ጉዞ እመኝልሻለሁ። ቀጥሉ። እሺ ረዱ እጅግ በጣም ነው የምናመሰግነው። ያው ስለ ትንሱ ብዙ ብለን አንጨርሰው፣ ነገር ግን ሩጥ እያደረግን ያው የምንጨርሰው ሰዓቷን ለመጠቀም ያክል ነው። ቲጂ እሺ ቲጂ የለሽም። ቅድስት ቲጂ እዛው ይቀጥሉ። ወይኔ ኔቶ ይሰማል። ተንሱዬ የኔ ውድ እህት በሰላም ሀገርሽ ለቤተሰቦችሽ በሰላም ያስገባሽ። ድንግል ማርያም የልብሽን መሻት ሁላ ትሸፍንልሽ። በእውነት በጣም ለየት የምትይ ልጅ ነሽ። እግዚአብሔር እውነት በቃ ያንቺን ልቦና በጣም ሁላችን የሚሰጠን አሪፍ ነበር፣ ግን አይሆንም። እግዚአብሔር በቃ የልብሽን መሻት ሁላ ይሸፍንልሽ። በእውነት እኔ ላንቺ ቃላት ነው የሚያጥርብኝ። ጨርሻለሁ። የምናመሰግነው ቅድስት ካለሽ መቀጠል ትችያለሽ። ቅድስት እሺ። ገነት 30 አዎ ስለ ትንሱ ብትሉ በጣም በርካታ ነገር ማለት ስለምትችሉ ያዝ የሚያደርጋችሁ ልጆች እናውቀዋለን ውስጣችሁንና ለዛም ነው አለሙን ኔትወርክ አሪፍ ከሆነ ቀጥል። እንዴት አመሻችሁ ንስር ፋሚሊ፣ እንዲሁም ሌሎች ወገን ዘመዶች፣ ወንድሞቼ ድምጼ ይሰማል አይደለ? ይሰማል። አሪፍ ነው። መልካም በይበል። ያው ስለ ትንሣኤ የምንለው ነገር እጅግ በጣም ተነቦም ተነግሮ የማያልቅ ነው። ሁላችሁም ታውቁታላችሁ ምን አይነት ምሁርና ታታሪና ብርቱ እህት እንደሆነሽ፣ ምን አይነት ታዛዥና ምን አይነት ትህትና እንዳላት፣ ምን አይነት ስነ ምግባር ያንቺን ራይና ያንቺን ስነ ምግባሩን አስቀምጠሽልን ያው ትንሽ ጉዞሽ እንግዲህ እግዚአብሔር ሁሉ መንገዱን ሰላም ያርግልሽ። ካለሽበት በሰላም ወጥተሽ ከወጣሽበት በሰላም ወደ ቤተሰብ ዘንድ ትገቢ ዘንድ ያው የሁላችን ጸሎት ነው።
መብራን ትከተልሽ ከፊትም ከኋላም እህቴ። በርተሽ ጠንክረሽ የምትሰሪ የምታበረች እህታችን ነች። ጠንክሪልን አለን። እንደምትገኝ ተስፋ እናደርጋለን። መልካም ጉዞ ነው የምለው እህቴ። ያው ላንቺም ገልጽ ባለቀ ሰዓት ያዝ አድርጓል። መጨረሻ ላይ ትመለሳለህ። ሰዓታችንን ጠብቀን የዓመቱ ነው። ስለዚህ ድምፅህን ጠጋ አድርጋት ጽግሽ። በዚህ ቀን እህታችን ትልቅ እንትን ነውና እግዚአብሔር በሰላም ደግሞ ያሰበችውን አሳክቶላት ከቤተሰብ ጋር ተቀላቅላ ደግሞ በሰላም ገባው ብላ ለብስራት ያብቃን። ዛሬ ብስራትም ስለሆነ ቀኑ በሰላም ትምጣልን። እኛም እዚሁ ያለነው ደግሞ እንቀበላለን። መልካም መንገድ ብያለሁኝ። ይሰማል። ወይም ያደግ ድምፅህን ይዞታል በደንብ ሸበካ። እንዴት ነው? በሙሉ ያለው ሳይንሱ እቺ ነኝ ያለሽበት ድምፅ አለ። ድምፅ አለሙ እያወራች ነው። በጣም ጮኸ። እኔ ጋር በጣም አስቸጋሪ ነው። እኔ ምንም ማድረግ አይቻልም ነው። ቀጥይ። እንግዲህ መልካም ምኞቴን ገልጬላት ልወጣ ማለት ነው። ብዙም እኔ አይመቸኝም አሁን ላይ እና ተንሱ በሰላም ግቢ ማዘሯ። እንግዲህ ለሀገራሽ ያብቃሽ፣ ፈጣሪ ካንቺ ጋር ይሁን እላለሁ። እንግዲህ ዱብዳን የሆነብን ተቀደም ብለሻል፣ ግን ዛሬው በጣም እንግዲህ ባጭር ጊዜ ያልነው ስትይ እኛ ራሱ አሳስቦናል። እንግዲህ ሰላም ግቢልን ነው ባጭሩ። ሰላም ግቢልን፣ ትናፍቂናለሽ ባጭሩ። ሀዋ እጅግ በጣም ነው የምናመሰግነው። ብርቱ ልጄ ብላ ትናንትና ስትጠቅስ የነበረችው የመጀመሪያዋ ታታሪ ልጇን ነው አሁን የሰማነው። እጅግ በጣም ነው የምናመሰግነው። ሀያት ቀጥይ። ሀያት ሰላም ቤተሰብ እንዴት ናችሁ? ለማታውቁኝ የተንሱ ልጅ ነኝ። ሀያት እባላለሁ። ተንሱዬ የኔ ውድ እናት በሰላም ደርሰሽ በሰላም ተመለሽልን። ቤተሰቦችሽን ደግሞ በሰላም ያገናኝሽ እላለሁ የኔ ውድ። ሀዩ እናመሰግናለን። አዎ ትንሱ አገሯ ላይ ቁጭ ብላ የምትሰሙበት ድምፁ ይመጣል ብለን እንጠብቃለን። በዛው አይደለም ስትመለስ